ሰላም ጤና ይስጥልኝ ሀገሬ ልጆች እንደምን አላችሁ? በዛሬው የአፋን ኦሮሞ ትምህርታችን የአረፍተ ነገር አመሰራረት በአፋን ኦሮሞ ምን እንደሚመስል እንመለከታለን። Principles of Sentence Construction in አፋን ኦሮሞ በሚለው ርዕስ ስር እንግዲህ በአፋን ኦሮሞ አንድን አረፍተ ነገር ለመመስረት የሚያስፈልጉ ቤዚክ ቁም ነገሮችን እንመለከታለን። እንግዲህ የምታውቋቸውን ቃላት አስተካክታችሁ በአፋን ኦሮሞ ሳውንድ የሆነ ብዙ ህጸጽ የሌለበት አረፍተ ነገር ለመመስረት የምንችልባቸውን ቁም ነገሮችን እንነጋገራለን። ዛሬ ባለቤትና ግስ ስምምነት verb subject agreement ከአፋን ኦሮሞ አንፃር እንዴት እንደሚመስል የተወሰኑ ቁም ነገሮችን እንነጋገራለን። በሌላኛው ሁለተኛው የዚህ ትምህርት ክፍል ደግሞ subject indicator suffixes የአረፍተ ነገር ባለቤት አመልካች ቅጥያዎች የሚለውን በሁለተኛ ትምህርታችን እንመለከታለን። ወደ ትምህርቱ እንሄዳለን። መጀመሪያ የምንመለከተው የአረፍተ ነገሩ ባለቤት ወይም subject of the sentence ጾታው ሴት ወይ ወንድ መሆኑ የምንወስደውን የግስ ቅርጽ እንደዚሁም የስም ገላጭ ቅርጽ ይወስናል። ምክንያቱም በአፋን ኦሮሞ ሴትና ወንድ የአረፍተ ነገር ባለቤት ስሞች የሚወስዱት የግስ ቅርጽና የስም ገላጭ የተለያየ ስለሚሆን ማለት ነው። ለምሳሌ ፈኬኛ ጫልቱን ኢርሳ ሄሩምቴ ጫልቱ ባላገባች፣ ጫላን ኒቲ ፉዴ ጫላ ሚስት አገባ። እንግዲህ አሁን የምናወራው ስለ ማግባት ነው። እዚህ ጋር የግሱ ቅርጽ ብቻ ሳይሆን ለሴትና ለወንድ የምንወስደው ግስ ስራው ግሱ ራሱ የተለያየ ነው። አልፎ አልፎ ነው ይሄ የሚሆነው። most of the time ስራው ግሱ ወይም ሩት ቨርቡ ለሴትም ለወንድም ተመሳሳይ ይሆናል። ግን in its different tenses ለሴትና ለወንድ ብቻ ሳይሆን ለሁሉም ተውላጠ ስሞች የተለያየ የግስ ቅርጽ ይኖረዋል። ለአንዳንድ ድርጊቶች ግን ለምሳሌ ማግባት ለሴት ሄሩሙ ነው፣ ለወንድ ፉዱ ነው። ስለዚህ ጫልቱን ሄሩምቴ ጫልቱ አገባች። ኢርሳ ባል ማለት ነው። እንግዲህ አገባች ስንል የምታገባው ባል መሆኑ ግልጽ ስለሆነ በቅንፍ ተቀምጧል። ያው ኦሚት መደረግ ይችላል ማለት ነው። ጫላን ፉዴ ጫላ ሚስት አገባ ማለት ነው። እንግዲህ አገባ አገባች ኃላፊ ጊዜ ነው የሚገልጸው። ሄሩምቴ እና ፉዴ የሚሉት የግስ ቅርጾች ኃላፊ ጊዜ ነው የሚገልጹ ናቸው ማለት ነው። ሄሩሙ ማግባት ለሴት፣ ፉዱ ማግባት ለወንድ። ባጫን ቢያላ ዴሜ ባጫ ውጭ ሀገር ሄደ። ቢያላ ውጭ ሀገር ዴሜ ሄደን። ቦንቱን ቢያላ ዴምቴ ቦንቱ ውጭ ሀገር ሄደች። አሁን ባጫ ወንድ ነው፣ ቦንቱ ሴት ናት። ለባጫ የወሰድነው ዴሜ የሚለውን የግስ ቅርጽ ነው። ለቦንቱ ዴምቴ የሚለውን ሄደ ዴሜ ሄደች ዴምቴ። እንግዲህ ሄደና ሄደች የሚሉት አሁንም ኃላፊ ጊዜን የሚገልጹ ናቸው። በአፋን ኦሮሞ አንድ ግስ ላይ ያለው የመጨረሻ አናባቢ ኢ እንግዲህ በአፋን ኦሮሞ ኢ ኤ ተብሎ ነው የሚነበበው። ኢ ከሆነ ያ ግስ ኃላፊ ጊዜ ነው የሚገልጸው ማለት ነው። ለማን? ለአኒ፣ ለኑቲ፣ ለአቲ፣ ለኢሼን እና ለኢኒ ማለት ነው። ለኢሳን እና ለኢስን መጨረሻ ላይ የሚኖር ሰፊክስ እን የሚለው ማለት ነው። ፓስት ታይምን የሚያመለክተው ማለት ነው። ስለዚህ ዴሙ ከሚለው ግስ ለባጫ ለወንዱ ኢኒ በሚለው ፕሮናውን ነው የሚተካው። ዴሜ እንላለን። ለቦንቱ እንግዲህ ኢሼን ነው የምትሆነው እሷ ዴምቴ እንላለን ማለት ነው። ስለዚህ ለወንድና ለሴት ሰብጀክት የምንወስዳቸው ግሶች የተለያዩ ይሆናሉ ማለት ነው። ጋዲሳም በሬዳ ጋዲሳ ቆንጆ ነው። ጋዲሴም በሬዱዳ ጋዲሴ ቆንጆ ናት። አሁን ስለ ውበት ነው የምናወራው። ይሄ ደግሞ የስም ገላጭ ነው። ጋዲሳ ወንድ ነው። ቁንጅና በአፋን ኦሮሞ ቆንጆ በሬዳ ለሴት ሲሆን በሬዱ ይሆናል ማለት ነው። እንግዲህ ሰብጀክት ማነው ጀንደር ኢንዲኬተር ሰፊክስ ኢን አፋን ኦሮሞ የሚለውን ኦዲዮ ቪዲዮ ደግማችሁ ብትመለከቱት ለዛሬው ትምህርታችን የሚጠቅም ግብአት ይኖረዋል። ስለዚህ ጋዲሴ ሴት ናት፣ ቆንጆ ለሴት በሬዱ ይሆናል ማለት ነው። እንግዲህ በአፋን ኦሮሞ ቁንጅና የሚገለጽባቸው ብዙ ቃላት አሉ። ከነዛ ውስጥ አንዱ በሬዳ ለወንድ በሬዱ ለሴት ነው ማለት ነው። እሺ
ሌላው ቴንስ ቱ ቢ ዩዝድ ፎር ሰብጀክት ለአረፍተ ነገሩ ባለቤት የምንጠቀመው የቴንስ አይነት እንግዲህ ቴንስ ስንል ጊዜ ገላጭ ግስ ማለታችን ነው። ሲምፕል ፕሬዘንት ቴንስ፣ ሲምፕል ፊውቸር ቴንስ፣ ሲምፕል ፓስት ቴንስ፣ ፐርፌክት ቴንስስ፣ ኮንቲኒየስ ቴንስስ ማለታችን ነው። እንደዚህ አይነት ቴንሶችን እንዴት መቼ እንደምንጠቀም የሚያመለክተን ታይም አድቨርብ እና ኮንቴክስት፣ ያ ማለት ጊዜ ጠቋሚ የግስ ገላጭና አገባቡ። ለምሳሌ ከበደን የሮሁንዳ ገባ ዲማ፣ ከበደ ሁልጊዜ ገበያ ይሄዳል። የሮሁንዳ ሁልጊዜ ማለት ነው። ሁልጊዜ የሮሁንዳ ዘወትር ድርጊትን የሚገልጽልን የጊዜ ገላጭ ነው። ዘወትር ድርጊትን ደግሞ ሲምፕል ፕሬዘንት ቴንስ እንገልጸዋለን። ስለዚህ ኢኒ ኒዴማ እሱ ይሄዳል ማለት ነው። እንግዲህ ከበደ ኢኒ በሚለው ተውለጠ ስም ይተካል እሱ ማለት ነው። የሚወስደው ግስ ሲምፕል ፕሬዘንት ቴንስ ዴማ ይሆናል ማለት ነው። ዴማ ይሄዳል። ከበደን አማ ገባ ዴማ ጂራ፣ ከበደ አሁን ገበያ እየሄደ ነው። አማ የውም ዴማ መቼ ይሄዳል? አማ ዴማ ጂራ አሁን እየሄደ ነው። አሁን እየሄደ ነው። ፕሬዘንት ኮንቲኒየስ ቴንስ ቀጣይነት ያለው ድርጊት አሁናዊ ማለት ነው። ዴማ ጂራ እየሄደ ነው። ከበደን ገባ ዴሜራ ጥቆ ቱሬ፣ ከበደ ገበያ ሄዷል ትንሽ ቆየ። ዴሜራ ዴሜጂራ ሄዷል ማለት ነው። ጥቆ ቱሬ ትንሽ ቆየ። ስለዚህ ይሄ ደግሞ ፕሬዘንት ፐርፌክት ቴንስ ነው ማለት ነው። ዴሜራ ሄዷል፣ ዴሜጂራ ሄዷል። ከበደን ሬፉ ገባ ዴሜ፣ ከበደ ቅድም ገበያ ሄደ። ሬፉ ቅድም ኃላፊ ጊዜ ነው የሚጠቁመን። ዴሜ ሄደ። ስለዚህ ይጠቀምነው አሁን ሲምፕል ፓስት ቴንስ ነው ማለት ነው። ዴሜ ሄደ፣ ዴሜራ ዴሜጂራ ሄዷል። ዴማ ጂራ እየሄደ ነው። ዴማ ይሄዳል። እንግዲህ እነዚህ ዲፈረንት ቴንስስ ናቸው ማለት ነው። ፎር ሲንግል ሰብጀክት እንግዲህ ሰብጀክቱ ለሁሉም ከበደን የሚለው ነው። ኢኒ ወይም እሱ ሂ በሚለው ተውለጠ ስም የሚተካ ነው። ከበደን ከሌሳ ገባ ዴሜ ቱሬ፣ ከበደ ትላንት ገበያ ሄዶ ነበር። ከሌስ ትላንት፣ ዴሜ ቱሬ ሄዶ ነበር። እንግዲህ ትላንት ኃላፊ ጊዜ ነው የሚገልጸው። ዴሜ ቱሬ ሄዶ ነበር የሚለው እንግዲህ ይሄ ደግሞ ፓስት ፐርፌክት ቴንስ ኢኩቫሌንት ኢን አፋን ኦሮሞ ይሆናል። ሄዶ ነበር ዴሜ ቱሬ። የሙን ቦምቢን ኦኤሰና ከበደን ገባ ዴማ ቱሬ፣ ቦምቡ ሲፈነዳ ከበደ ገበያ እየሄደ ነበር። የሙን ቦምቢን ኦኤሰና ቦምቡ ሲፈነዳ ከበደን ገባ ዴማ ቱሬ፣ ከበደ ገበያ እየሄደ ነበር። ይሄኛው in the past continuous tense ነው። continuous tense in the past። ስለዚህ ይሄ past continuous tense ነው ማለት ነው። እንግዲህ an event in the past ቦምቢን ኦኤሰና፣ ቦምቡ ሲፈነዳ ኦኡማ ፈንዳት ነው። ኦኤሰና ያኔ ሲፈነዳ ማለት ነው። at that moment ከበደ was going to the market ማለት ነው። እንግዲህ past continuous tense ገበያ እየሄደ ነበር ዴማ ቱሬ ይሆናል ማለት ነው። form of the verb to be used እንግዲህ ይሄ ደግሞ የግሱ ቅርጽ ማለት ነው። የግሱ ቅርጽ ከአረፍተ ነገሩ ባለቤት አንፃር ምን መሆን አለበት የሚለውን ማጤን ያስፈልጋል። እንግዲህ የምንወስደው የግስ ቅርጽ የሚወሰነው tense of the verb to be used be it present or past is determined by the 7 አፋን ኦሮሞ subject pronouns። እንግዲህ ሰባቱ የአፋን ኦሮሞ ተውለጠ ስም subject ተውለጠ ስሞች አሉ። እነዚህ እንግዲህ ሰብጀክት ናቸው፣ የአረፍተ ነገር ባለቤት ናቸው የሚሆኑት። ስለዚህ የምንወስደው የግስ ቅርጽ ፓስት ይሁን፣ ፕሬዘንት ይሁን፣ ፐርፌክት ይሁን፣ ኮንቲኒየስ ይሁን፣ ፊውቸር ይሁን የግሱ ቅርጽ የሚወሰነው በሰብጀክት ፕሮናውን ይሆናል ማለት ነው። ለምሳሌ ዴሙ የሚለውን የአፋን ኦሮሞ ስርወ ግስ ወይም ሩት ቨርብ in the simple present tense with respect to each subject pronoun conjugate አድርገን ስንጠቀም የምኖረውን verb form እናያለን። ለምሳሌ ማለት ነው አኒ መነበሩምሳን እንደይማ፣ እኔ ትምህርት ቤት እሄዳለሁ። መነበሩምሳ ያው ትምህርት ቤት ማለት ነው። አኒ እኔ ማለት ነው። ተውላጠ ስሙ እንግዲህ ባለቤቱ እኔ የሚለው ነው። so in the present time እኔ ትምህርት ቤት እሄዳለሁ የሚለው ነንዴማ ይሆናል ማለት ነው። እንግዲህ ዴሙ የሚለው መነሻ ግስ አለን። ለሁሉም ተውላጠ ስሞች ቅርጹን እየቀየርን እየወሰድን እናየዋለን ማለት ነው። ኑቲ መነበሩምሳን ይደይምና፣ እኛ ትምህርት ቤት እንሄዳለን።
ኑቲ ኒ ዴምና እኛ እንሄዳለን። ኢሲን መነ በሩምሳ ኒ ዴምቱ እናንተ ትምህርት ቤት ትሄዳላችሁ። ኒ ዴምቱ ትሄዳላችሁ። አቲ መነ በሩምሳ ኒ ዴምታ አንተ ትምህርት ቤት ትሄዳለህ። አንቺ ትምህርት ቤት ትሄጃለሽ። ኒ ዴምታ ትሄዳለህ፣ ትሄጃለሽ። ኢሳን መነ በሩምሳ ኒ ዴሙ እነሱ ትምህርት ቤት ይሄዳሉ። ይሄዳሉ ኒ ዴሙ። ኢኒ መነ በሩምሳ ኒ ዴማ እሱ ትምህርት ቤት ይሄዳል። ይሄዳል ኒ ዴማ። ኢሼን መነ በሩምሳ ኒ ዴምቲ እሷ ትምህርት ቤት ትሄዳለች። ትሄዳለች ኒ ዴምቲ። እንግዲህ በቀይ የተጻፈውን ተመልከቱ። መነሻ ግሳችን ዴሙ የሚለው ነው። in the simple present time ለእያንዳንዱ ተውላጠ ስም ለሰባቱ ማለት ነው ኮንጁጌት ስናደርገው እንግዲህ ከግሱ በፊት ለአኒ ናን የምትለውን ፕሪፊክስ እናደርጋለን። ለሌሎቹ ለተቀሩት ደግሞ ኒ ኤን አይ የምትለውን ፕሪፊክስ እናደርጋለን። ከዛ በኋላ የግሱ ቅርጽ ለአኒ ዴማ እሄዳለሁ ማለት ነው። ለኑቲ ዴምና እንሄዳለን። ለኢሲን ዴምቱ ትሄዳላችሁ ማለት ነው። ለአቲ ዴምታ ትሄዳለህ፣ ትሄጃለሽ ማለት ነው። ለኢሳን ዴሙ ይሄዳሉ ማለት ነው። ለኢኒ ለእሱ ማለት ነው ዴማ ይሆናል፣ ይሄዳል። ለኢሽን ዴምቲ ይሆናል ማለት ነው። ይሄ እንግዲህ ለሲምፕል ፕሬዘንት ቴንስ ነው ያየነው። እንግዲህ ከአንዱ ከዴሙ ተነስተን ለሰባቱ የተለያየ ቨርብ ፎርም ወይም የግስ ቅርጽ አወጣን። ፓስትም ቢሆን በተመሳሳይ ለእያንዳንዱ ተውላጠ ስም የተለያየ ነው የሚሆነው ማለት ነው። verb form with respect to the subject. ኦኬ አሁን ደግሞ order of parts of speech in አፋን ኦሮሞ sentences እንግዲህ ልዩ ልዩ የቋንቋ ክፍሎች ስም፣ ግስ፣ ገላጭ፣ ኦብጀክት፣ ሰብጀክት እነዚህ ሁሉ እንግዲህ በአረፍተ ነገር ውስጥ የትኛው ቀድሞ ይመጣል የትኛው መጨረሻ ይመጣል የሚለውን ነው የምናየው። subject precedes object and verb always comes at the end of the sentence. ይሄ ምንድነው? የአረፍተ ነገሩ ባለቤት መጀመሪያ ይመጣል። ከዛ በኋላ የአረፍተ ነገሩ ተሳቢ ደግሞ ቀጥሎ ይመጣል ማለት ነው። ይሄን ግሱ መጨረሻ ላይ ይመጣል። እንግዲህ ግስ ማሰሪያ አንቀጽ ነው የሚባለው፣ መጨረሻ ላይ ይመጣል። እንግዲህ በፎርሙላ ስናስቀምጠው ሰብጀክት ሲደመር ኦብጀክት ሲደመር ቨርብ፣ ሰብጀክት ባለቤቱ፣ ኦብጀክት ተሳቢው፣ ቨርብ ግሱ ማሰሪያ አንቀጹ መጨረሻ ይመጣል። ፈኬኛ ምሳሌ ማለት ነው። አባባን በሶ ኛቴ፣ አባባ በሶ በላ። note that the subject object verb order is similar to Amharic. እንግዲህ አባባን በሶ ኛቴ በሚለው የአፋን ኦሮሞ አረፍተ ነገር ውስጥ አባባ ባለቤቱ ነው፣ በሶ ኦብጀክቱ ተሳቢው ነው፣ ኛቴ ግሱ ማሰሪያ አንቀጹ ነው። በአማርኛውም አባባ በሶ በላ ተመሳሳይ ነው። አባባ መጀመሪያ መጣ በአፋን ኦሮሞ በአማርኛ፣ በሶ መሃል ላይ መጣ በአፋን ኦሮሞ በአማርኛ፣ ኛቴ በላ መጨረሻ ላይ መጣ። ተመሳሳይ ነው ከአማርኛ ጋር። subject object verb order similar ነው። noun always precedes its adjectives. የስም ገላጭ ከስም በኋላ ይመጣል። እንግዲህ ይሄ በምሳሌ ስናይ የበለጠ ግልጽ ይሆናል። ፈኬኛ ምሳሌ ጫላን ቆትዮ ዲማ ቢቴ፣ ጫላ ቀይ በሬ ገዛ። እንግዲህ በዚህ አረፍተ ነገር ውስጥ ጫላ ባለቤቱ ነው፣ ቆትዮ ተሳቢ ወይም ኦብጀክት ነው የሚሆነው። ኦብጀክት ሆኖ ናውን ነው። ይሄ ናውን ገላጭ አለው ምን የሚል ዲማ የሚል። ቆትዮ በሬ ማለት ነው። ዲማ ቀይ ማለት ነው። ቆትዮ ዲማ ቀይ በሬ። በአማርኛ ቀይ በሬ፣ ቀይ የሚለው ገላጭ ነው፣ በሬ ስም ነው። ቀይ የሚለው ገላጩ ከስሙ ከበሬ በፊት ይመጣል። በአፋን ኦሮሞ ቆትዮ የሚለው ስሙ ይመጣል፣ በሬ ማለት ነው። ዲማ የሚለው ገላጩ በኋላ ይመጣል ማለት ነው። ስለዚህ ይሄ ምን ማለት ነው? the noun adjective order is a reverse of Amharic. ስለዚህ የስም ገላጭና ስም ያላቸው ቅደም ተከተል በአማርኛና በኦሮምኛ አንዱ ያንዱ ግልባጭ ነው ማለት ነው። ስለዚህ በአማርኛ ገላጩ ይመጣል፣ ስሙ ይከተላል። adverb always precedes its verb or adjective. የግስ ገላጭ ደግሞ ከግሱ ቀድሞ ይመጣል። ለምሳሌ አኒ አፋን ኦሮሞ ስሪቲ ዱበዳ፣ እኔ ኦሮምኛ በትክክል እናገራለሁ። እኔ እንዴት እናገራለሁ? አፋን ኦሮሞ እንዴት እናገራለሁ? በትክክል ስሪቲ። አሁን ይሄ ስሪቲ በትክክል የሚለው ዱበቹ እንግዲህ ዱበዳ እናገራለሁ የሚለውን የሚገልጽ ነው። ስለዚህ የሚገልጸው ዱበዳ መናገር ነው የሚገልጸው። ስለዚህ እኔ ኳሊቲ ኦፍ ስፒኪንግ የኔን የመናገር ብቃት ነው የሚገልጸው። በትክክል የሚለው ከግሱ በፊት መጣ ማለት ነው።
በአማርኛም እንደዚሁ በትክክል እናገራለሁ። ኦርደሩን እያያችሁ ማኒቺ ጉቱመቲ ጉበቴ ቤቱ ሙሉ በሙሉ ተቃጠለ። ጉቱመቲ የሚለው እንግዲህ ሙሉ በሙሉ ማለት ነው። ጉበቴ የሚለውን ግስ ነው የሚገልጸው። ከግሱ በፊት ነው የመጣው። ሙኪች ባዬ ጤራዳ ዛፉ በጣም ረጅም ነው። እንግዲህ ባዬ ብዙ እጅግ ማለት ነው። ጤራ ረጅም ማለት ነው። ባዬ ጤራ በጣም ረጅም ማለት ነው። በዚህ ውስጥ አድቨርቡ ባዬ የሚለው ነው። ጤራ የሚለው ደግሞ አጀክቲቭ ነው። ይህንን አጀክቲቭ የበለጠ ኳሊፋይ የሚያደርገው ሌላኛው ገላጭ ቃል ባኤ የሚለው ነው። እንግዲህ ባኤ የሚለው ከአጀክቲቭ ከጤራ በፊት ነው የመጣው ማለት ነው። ስለዚህ ፕሌስመንት ኦፍ አድቨርብስ ኢዝ ሲሚላር ቱ አምሃሪክ። ስለዚህ በትክክል እናገራለሁ ሲሪት ዱባዳ በትክክል የሚለው እናገራለሁ ከሚለው ግስ መጣ። ሲሪት የሚለው አድቨርብ በአፋን ኦሮሞ እንደዚሁ ዱባዳ ከሚለው አፋን ኦሮሞ ግስ በፊት ነው የመጣው። ከአማርኛው ጋር ተመሳሳይ ነው። ባዬ ጤራዳ የሚለው በጣም ረጅም፣ በጣም የሚለው የአጀክቲቭ ገላጭ ረጅም ከሚለው ገላጭ በፊት ነው የመጣው። ባዬ ጤራ የሚለውም እንደዚሁ ጤራ ከሚለው አጀክቲቭ በፊት ነው የመጣው ማለት ነው። ስለዚህ ፕሌስመንት ኦፍ አድቨርብ ኢዝ ሲሚላር ቱ አምሃሪክ ኢን አፋን ኦሮሞ ማለት ነው።